ሰላም ተማሪዎች እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደዚህ ወደ ኢንትራንስ የሚባልበት ላይ ለእናንተ ነው የሚነግረው። ስሙን ራሱ ኢንትራንስ እየከፈትኩላችሁ ምንድነው በዚህ አሁን ኢንትራንስ ቀኑ ታውቋል። ላይ 24 ነው የተባለው። ሁለት ወር የሚያክል አላችሁ። ሁለት ወር በሁለት ወር ውስጥ ኢፌክቲቭ መሆን በጣም ይቻላል። በጣም ማለት ከምላችሁ በላይ እንዴት ነው የሚቻለው? አንደኛ ሁለት ወር ላይ ገና ምንም ያልጀመራችሁ ተማሪዎች ልትሆኑ ትችላላችሁ። በጣም ደግሞ አንብባችሁ ጨርሳችሁ ድጋሚ እያነበባችሁ ሊሆን ይችላል። እንደ የተማሪ ይለያል። ሌላው ደግሞ ገና እያነበበ የሆነ ግማሽ ላይ ሆኖ ሊጨርስ ምናምን ሆኖም ሊሆን ይችላል። እንደየሁላችሁ ስርዓትና አፈጻጸም ምነግራችሁ ነገር አለ። ገና ያልጀመራችሁን ተማሪዎች ሁለት ወር በጣም ኢፌክቲቭ ትሆናላችሁ። አይቹል የእውነት ማንም ተማሪ ማለት ልንገራችሁ ምንም ያክል ቢያነብ ኢንትራንስ ላይ ላይሰራባቸው የሚችሉ መንገዶች አሉ። ምንም ያክል ቢያነብ ማለት ነው። በጣም ጎበዝ ነው የምትሉት ተማሪ ሊወድቅ ልታገኙ ትችላላችሁ። ዳስ ዋይ ለመሰላችሁ የሚሆነው ተማሪ በጣም ያነባል ወይ በጣም ታነባለች። ያን ቶፒክ ልታስረዳችሁ ትችላለች ወይ ይችላል። ግን ጥያቄ አለመስራት ራሱን የቻለ ከኢንትራንስ የሚያስወድቅ ነገር ነው። ላይክ የምነግራችሁ ነገር ማለት ነው። በጣም የምታነቡ ከሆነ ጥያቄ ካልሰራችሁ ትወድቃላችሁ። አንቶችሊ ነው። እኔ በጣም እርግጠኛ ስለሆንኩ ጥያቄ ያልሰራ ሰው ይወድቃል። ምክንያቱም ያነባል ለም ነገር ያነባል። በጥያቄ ግን ትንሽ ዞር የሚል ነገር ከመጣ አንብበበት አይሰራውም። ቶታሊ አይሰራውም። ስለዚህ ዛሬ አንድ ሁኔታ አነበባችሁ ልትናገራችሁ አይዶንት ኬር አነበባችሁ አይደል? እዛ የሆነ ነገር ጥያቄ ማሰሩ ከሆነ ኢንትራንስ ትንሽ ዞር ሊያደርጉት ይችላሉ። ገባችሁ? እናንተ ካነበባችሁ ዲፋን ሸምደን መጣ ትንሽ ዞር የሚያደርጉባችሁ ከሆነ አትመልሱትም። ስለዚህ ጥያቄዎችን ያለፉትን ጥያቄዎች በደንብ ፕራክቲስ በእውነት ነው የምነግራችሁ። በደንብ ፕራክቲስ አድርጉ። ምንም የቀለልኩ አይደለም። ሌላው ደግሞ ገና ያልጀመራችሁም ሆኑ ያልጨርሳችሁም ሆኑ ሁለት ወር በጣም ኢፌክቲቭ መሆን ይቻላል። እንዴት ነው? ጥያቄ ስሩ ብያቸው። ጥያቄ መስራት በጣም አንደኛ አድርጋችሁ ተሰሩት። ካልሰራችሁ በጣም እንዴት ወደቀች ነው እቺ ልጅ እኮ በሰራለች እንዴ እንዴት ወደቀች ነው እንዴ እሷ ወደቀችማ እኔማ ነበር የሚሉ ተማሪዎች አሉ። የእሷ ወይና የእናንተ ወይ ኢትስ ዲፍረንት። እሷ አንብባት ጥያቄ ሳትሰራ ሊሆን ይችላል ወደቀችው። ኦር በመወዛገብ ሊሆን ይችላል። በጣም ብዙ የሆነ ሪዝን ሊኖራት ይችላል። ግን ከእናንተ የሚጠበቀውን ነገር ሳታደርጉ ይሄ በለን ያልተፈቀደ ማለት በጣም ያስቀው ገነቡነት። ለፍታችሁ ጥራችሁ ከወደቃችሁ ያለ እናንተ አልተባለ መንገዱ ሌላ ነገር የተዘጋጀላችሁ አለ። ኦኬ ወደዛ መሄድ ትችላላችሁ። ግን ምንም ሳትለፉ ምንም ጥረት ሳታደርጉ መውደቅ ምስጅም እንደምትወድቁ ታውቃላችሁ። ስለዚህ ፈጣሪ ለያላለው የሚባል ነገር የለም ማለት ነው። ስለዚህ ኢንትራንስ ማለት የሚፈልግ ተማሪ ኦልሬዲ በቃ ማንበብ ነው። ምንም ማንበብ ጥያቄ መስራት አሁን ባለን ሁለት ወር ሊከብድ ይችላል። ግን አትሊስት ገና ያልጀመራችሁ ተማሪዎች ግማሽ መሄድ ትችላላችሁ። ከዛም በጥያቄ ራሳችሁ ማዳበር ትችላላችሁ። አሁን ያልጀመራችሁ ተማሪዎች በቀን 3 ዩኒት እንደምንም ብላችሁ መጨረስ ግዴታ አለባችሁ። ጥያቄ ቶሎ መግባት አለባችሁ ለጥያቄ። ስለዚህ ስታነቡ ከነጥያቄ አሁን ዛሬ አንድ ቶፒክ ለምሳሌ ፊዚክስ ማነበባችሁ ፊዚክስ ስለ ቬክተር ማነበባችሁ ነው። ስለዚህ ቬክተር ሌላ ጥያቄ ሳትሰራ ሌላ ትምህርት መሻገር የለብንም። ስለዚህ ቬክተር አነበብ ቬክተሮች ምንድን ናቸው? ዳይሬክሽን አላቸው። ስካላር ከሆነ ደግሞ ኦንሊ ማግኔቲክ ነው። ቬክተር ከሆነ ማግኔቲክ ነው ዳይሬክሽን። እዛ ላይ ደግሞ ኤን አነበብ ጋር በጣም ተረዳ። ጥያቄ ደግሞ ትንሽ ዞር አድርገው ቢያመጡት አሳይ። ስለዚህ ጥያቄን የሰራችሁ በቀን ቢያንስ 3 ዩኒት መጨረስ አለባችሁ። ኢቨን ላትጨርሱ ትችላላችሁ፣ ግን ታጋምሱታላችሁ። እሱም በደንብ እና አሁን እናንተ ማድረግ ያለባችሁ ሁሉም ማንበብ ሳይሆን ኢንትራንስን በጣም ብዙ ዩኒት የሚወጣበትን ፓርት እየለቀማችሁ አንብቡ። ማይወጣበትን ፓርት ታውት። ዩኒት ማይወጣበት ጭራሽ ማይወጣበት ፓርት አለ። ታውጣታ ጊዜ ማዋካል ነው እሱ። ግን አሁን ገና እጀምራለሁ የሚል ተማሪ ምንድነው ማድረግ ያለበት? ኢንትራንስ ከዚህ ተወስዱና ከአለፉ አመታቶች ወስዳችሁ ብዙ ጥያቄ የወጣበት የትኛው ያልወጣበትን ፓርት ደግሞ ትንሽ አየት ማድረግ ሲደርስ ማለት ግን የወጣበትን ፓርት በደንብ መብላት፣ በደንብ ማንበብ፣ በደንብ ማጥናት፣ ጥያቄ መስራት
ይህንን ካደረጋችሁ አይ ስዌር ቱ ጋድ ታልፋላችሁ። ቶትሊ ማለት ነው። ለየሁላችሁም ይህንን ነገር መመክራችሁ በደንብ ኢንትራስት የሚወጣበትን ፓርት በደንብ አንበብ፣ በደንብ የማይወጣበትን ፓርት ተውትና ቀጣይ ታነቡታላችሁ። ሲሪየስ ሳምንት ኦር 2 ዊክስ ሲቀር ታነቡታላችሁ። አሁን ግን ማድረግ ያለባችሁ የሚወጣበትን ፓርት አንብቡ። ኦልሶ ይህን ሁሉ ነገር እንዲሳካ የሚያደርግላችሁ ፈጣሪያችሁ መጸለይ ነው። የማይጸልይ ሰው ሊወሰገብ ይችላል፣ ማስተዋል ሊያንሰው ይችላል። ስለዚህ ዴሊ ጸልዩ። ዴሊ ከመጽሐፍ ቅዱስ ጋር ኦር ከቁርአን ጋር አሁን ነው እንደሚባል እና ሙስሊም ሆኑ በየሃይማኖታችን ክርስቲያንም ሆኑ በየሃይማኖታችን ጸልዩ፣ ዱ አድርጉ። ኦኬ። ስለዚህ ማስተዋል የሰጣችሁ ጸልዩ። ብዙ ቲፕ እንዳገኛችሁበት ተስፋ አደርጋለሁ። ስለዚህ በዚህ ዩቲዩብ ቻናል ደግሞ ከዚህ በኋላ ብዙ ነገሮችን እንለቅላችኋለን። ሌላ ነገሮችም ቶፒኮችንም እያገናኘን በሁለት ወር እንዴት መጨረስ እንደምትችሉ ለዛ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ለጓደኞቻችሁ ምናምን አጋሩላቸው። የሰራሁት ቪዲዮ ማለት ላይክ ስለ ፍሪክሽናል ፎርስ ቢሆን ከዚህ በኋላ ብዙ ጥያቄዎችን ስለምንሰራ ቻናሉ አዲስ ነው፣ አንዴ ብቻ ነው የለቀኩበት። ስለዚህ ላይክ ሰብስክራይብ አድርጉ፣ ለጓደኞች ሼር ያደረጋችሁ ተባበሩ ማለት ነው። ይሄንን ላይክ ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ፣ ስንለቅላችሁ ቪዲዮቻችን እንዲደርሷችሁ ማለት ነው። እጅግ አድርጌ አመሰግናለሁ ስላዳመጣችሁን። በቂያስ የነገርኳችሁን ነገሮች በጣም ማስተዋል ይጠበቅባችኋል። እያንዳንዷን ነገሮች ከዚህ በኋላ ሲሪየስ መሆን ያለባችሁ 2 ወር በደንብ አድርጋችሁ በቃ መሰገጥ የሚሆን መስላችሁ የሚታይ ከሆነ ሰግጡና አንብቡ 2 ወሩ። ከዛም በኋላ እንደፈለጋችሁ መሆን ይችላል። 2 ወሩን ግን ቲክቶክም ቢሆን ደልቱት፣ ኢንስታግራም የሚያስቸግራችሁ እያንዳንዱ ነገር አጥፉት። በቃ ምንም ችግር የለው፣ በ2 ወር ትችሉታላችሁ ነው። አይነ ስለማውቀው ነው ስትራግሉንና ማድረግ ይቻላል። ትችላላችሁ ነው፣ ትጀምሮች ናችሁ። ስለዚህ አመሰግናለሁ ማለት ነው። መልካም ቀን ወር መልካም ምሽት። የምታዩት ከሆነ ደህና ሁኑ።